መጨረሻ አካባቢ ላይ ቤሌን ትደውልለትና እባክህን ባሮክ ወደ እኔ ክፍል እንዳይመጣ የሚቻልህን ጥረት አድርግ ስትለው ለአምናን በኩራት ነበረ እሺ ብሎ የተቀበላት። ያ ማለት ከዚህ በኋላ ቤሌንና አምናንን የሚያጣላቸው አንድም ነገር የለም። በዚህ የተደሰታችሁ ካላችሁ ቪዲዮውን ላይክ ያደረጋችሁት ኮሜንት ላይ የልብ ቅርጿን እየነካችሁ ቀይ በቀይ አድርጉት። ሌላው በክፍል 52 እና 53 የሚፈጠሩትን ነገሮች አጓጉ የሚባሉ ነገሮችን በዚሁ ክፍል እናነሳለን። የመጀመሪያው አምናን አንድ ግዴታ መወሰን ያለበትን ነገር ባሮክ እያስገደደ ነግሮታል። የመጀመሪያው ጉዳይ ቤሌንን ማግባት እፈልጋለሁኝ እባክህ ሰርግና አድርግ ይለዋል። አምናን ግን መቼስ ቆሞ እያየ ቤሌን ስትዳርበት ማየት ስለማይፈልግ ብቻ አሁን ላይ የድርጅቱ ችግር ስላለብኝና ሌሎችን ነገሮች ካስተካከልኩ በኋላ እንጂ እዚህ ቤት ውስጥ ሰርግ ማድረግ አልፈልግም ይለዋል። ባሮክ ግን የዋዛ አይደለም። ሆን ብሎ ያው ቤሌንን እንደሚወዳት ስለሚያውቃት ብቻ ባይሆን ሰርጉ ባይደረግም ግን እሷ ሳታውቅም ሆነ ዘመዶች ሳያውቁ ቀለበት ላድርግላት እፈልጋለሁ። ይሄንንስ መቼም ዝም አትለኝም አይደል? አትከለክለኝም ይለዋል። አምናን በዚህ ሰዓት ላይ ነገሩን ሲያስበው እምቢ ማለት እንደሌለበት ስለሚያውቅ ብቻ እሺ ሰሞኑን አሳውቃለሁ ያለውን ነገር እናስተካክላለን ይለዋል። ቀድሞ ቤሌንን ከዳራት ግን አምናን በእጁ እንደማጣት መቁጠር ይኖርበታል ማለት ነው። ሌላው አምናንና ቤሌን በድብቅ ለመነጋገር የወሰኑት ሁለቱም አላስችል ብሏቸው ብቻ ሳይሆን ቤሌን እልዋን ወደ ጎን ትታ ከአምናን ጋር በዚህ ሰዓት ላይ ካልታረኩኝና እሱን የሚጎዳ ነገሮች ካደረኩኝ መቼም ተለያይተን መቅረታችን ነው ብላለች። እናት ዛህራም ያኔ ስትመክራት የነበረውን ነገር ሰምታችኋል። በእጅ ያለውን ነገር የባሰ እያራቅሽው ነው። አምናንን ብዙ ነገር አይቻለሁ። አንቺን ለመመለስ በጣም ብዙ ጥረት እያደረገ ነው። በዚህ ሰዓት ላይ ከውጪ በጣም ብዙ ችግሮች ተደርበውበታል። እና ዛህራ ይህንን በነገረቻት ጊዜ ነበረ ቤሌን በደንብ አስባበት በዚህን ሰዓት ላይ መታረቅ አለብን ብላ ዛ መሃላቸው የነበረውን ኩርፊያ የሰበረችው ራሷ ቤሌን ነበረች። ያኔ ነበረ በድብቅ ከዚህ በኋላ አንድ ላይ መገናኘታቸውንና ጊዜው ነገሮች እስኪስተካከሉ ድረስ ሁለቱም ልክ እንደተጣሉ ማስመሰል የነበረባቸው። አሊያ ግን ሁለቱም በአንዴ ታርቀው ህዝቡ እንዳለ እዛ ቤት ውስጥ የሚኖረው ካወቁ ነገሮች እንዳለ ይበላሻሉ። በዛች በማርያ በኩል አባቷን ጠርታ እኔን አላገባሽም አለኝ እንደውም በአንዴ እኮ በሌላ ሴት ቀየረኝ ብላ ለአባቷ መናገሩ አይቀርም። ባሮክም ቢሆን የዋዛ ዝም አይልም። እምወዳትና ማፈቅራትን ሆን ብለህ እንጂ የወሰድክብኝ መቼስ እኔን ለማናደድ ነው ብሎ እሱም ሌላ ጸም ማንሳቱ አይቀርም። ስለዚህ አምናንና ቤሌን ያላቸው አማራጭ በድብቅ ሁኔታቸውን ማስከተል ነው። ሌላው በክፍል 52 የመጨረሻው አካባቢ የሚፈጠረው ነገር ቢኖር ያኔ አምናን እየሞከረ ያለው እሱን ባሮክን ለማስከር እየሞከረ ነው። ከሰከረ በኋላ ሆን ብሎ ወደ ክፍሉ አይደለም የሚወስደው። ለምሳሌ ባሮክን በደንብ እንዲጠጣ ካረገው በኋላ መጠጡን ከዛም ቦታ ላይ መንቀሳቀስ እስኪያቅተው ድረስ እንደጠጣ ማረጋገጥ ከቻለ ወዲያውኑ ናሉሰድ ብሎ የራሱ ክፍል ወስዶ እንዲተኛ ያደርገዋል። ያ ማለት ከአምናን ጋር አንድ ላይ አያድርም ማለት ነው። ባሮክ ህጉን እየተከተለ ከሷ ጋር ካላደርኩኝ እያለ ነው። ቤሌን ደግሞ ይሄንን ነገር አትፈልግም። ለዛም ነበረ በድብቅ ወደ አምናን ደውላለት የሚሆነውን አድርገህ እባክህ ወደ እኔ እንዲመጣ እንዳታደርገው ብላ አስጠንቅቀዋለች። አምናን ደግሞ መጀመሪያውኑ ወደ እሷ ክላስ እንዲገባም አይፈልግም። ጭራሽ ቤሌን ብላው ደግሞ የሚቻለውን ሁሉ ጥረት ያደርጋል። ባሮክ ግን ነቄ ስላለ መጀመሪያውኑ እባክህ እኔ ደክሞኛል እኔ ገብቼ ልተኛ አንተ የደከመህ አትመስልም እያለው ቢጨቀጭቀውም ግን አምናን በጭራሽ እኔ ሞቼ ይገኛለሁ እንጂ እሷ ክፍል ሄዳ አታድርም እያለ በሆዱ ብቻ አንድ ጠጣ እያለ እንዲጨምር እያደረገው ነው። ከዛን ተሳክቶለት በደንብ ከሰከረ በኋላ ቤቱ ገብቶ እንዲተኛ ያደርገዋል። መጥፎ ዜና ግን እዚህ ጋር ለአንድ ቀን ነው እንጂ ይሄንን የተቸገረው በሁለተኛው ቀን ሰርሶ ወይንም ደግሞ በሲሪየስ ሆኖ እሷ ክፍል ወይንም ቤሌን ክፍል ካላደርኩኝ ይላል። ቤሌን ነገሩን በጣም ደንግጣበት እኔ ክፍል ማለት መተኛት የለብህም ብትልም እንዴ እኔና አንቺ እኮ ከዚህ በኋላ ምን እንደባበቀው ነገር የለም ፍቅረኛሞች ሆነናል ሁሉም ሰው አውቋል እኮ ምን የተለየ ችግር አለሽ ይላታል። ቤሌን ደግሞ አይ ማለትም አትችልም መከልከልም አትችልም። ነገር ግን በክፍሏ እንዲተኛ በጭራሽ አትፈቅድለትም።
ቀጣዩ ቀን ምን አይነት ምክንያት ሊያዘጋጁ ነው? ባሮክስ ይህንን ነገር እያወቀ የሁለቱን ሚስጥር እንደሚፋቀሩና እንደሚዋደዱ እያወቀ ሆን ብሎ እዛ ቤት ውስጥ ጸብ ለማንሳትና እሳት ለመለኮስ ሲል እንደማያውቅ ሆኖ ቤሌን ጋር ካላደርኩ ይላል። አምናንን በትንሽ በትልቁም እያሳቀቀ እሱን በዛ ቤት ውስጥ ያለውን ሰላሙን መንሳት ነው የሚፈልገው። በሌላ በኩል ማርያ ነገሮች እንዳለ እየተወሳሰቡባት ነው። እያንዳንዳቸውን ነገሮች እየተሸነፈች እዛ ቤት ውስጥ አምናንም ቢሆን እያበሳጫት አሁን ምንም አይነት ትዕግስት እንደማትታገስ እየተናገረች ነበረ። ሀያትየው እዛ ቤት የመጣችው አዲሷ አሜሪካዊ ነኝ የምትለዋ ሴትዮ ገና እንደገባች አልወደደቻትም። እዛ ላይ ለሰው ክብር የሚባል ነገር ስለሌላት ወዲያው ነበር የጠላቻት። በተቃራኒው ግን ማርያና እቺኛዋ ልጅ በጣም ተዋደዋል። ሁለቱም ተንኮል መስራት በጣም ለነሱ ቀላል ስለሆነ ባንዴ ነበር የተግባቡት። ለማርያ መጥፎ ዜና ደግሞ ሀያትየው ስላልወደደቻት ከዚህ በኋላ ከሷ ጋር እንዳላይሽ፣ ምንም ደስ የሚል ባህሪ አላየውባትም፣ የሰው ክብር የሚባል ነገር የላትም፣ ከሷ ጋር አየሁሽ ማለት እኔና አንቺም መጨረሻችን ነው ትላታለች። ማርያ ግን ይሄንን ነገር በጭራሽ አልፈለገችውም። ከሷ ጋር በደንብ አድርጋ ብዙ ነገሮችን መስራት ትችላለች። ያኔ ስለ ቤሌን ምን ማድረግ እንዳለባትም ስታማክራት ስለነበረ ከዚህ በኋላ ከሷ ጋር እንዳላይሽ ከተባለች ለሷም ቢሆን መጥፎ ነገር ነውና አይ በጭራሽ ብላ ሀያትየውን መከራከር አትችልም። በድብቅም ቢሆን እቺኑ ልጅ ያገኘቻት ቤሌንን ወደፊት ምን ማድረግ እንዳለባቸው፣ በምን መልኩ እዚህ ቤት ውስጥ እሷን ማበሳጨት እንዳለባቸውና ከዚህ ቤትም መውጣት ካለባት ምን ማድረግ እንዳለባቸው ይመካከራሉ። ማርያ ይሄን የምታደርገው እየተሸነፈች እንደመጣች ስለገባት ነው። ያኔ ሁለቱም ጸጉር ለጸጉር ተያይዘው ሲደባደቡ ወዲያው አምናን መሃላቸው ገብቶ የማን ጥፋት እንደሆነ ባያቅም ግን ቤሌንን ነበረ እጇን ይዞ ወደ ውጪ ወጣው። ያኔ እሷን ውጪ ሲመክራትና እንደዚህ ማድረግ እንደሌለባት እየነገራት እንደነበር አይታችኋል። ማርያ ይሄ ነገር በጣም አናዷታል። እኔ ሚስቱ ያለው እንዴት እሷን እጇን ይዞ ይወጣል? በዛ ላይ ብዙ ሰዓት ቆይተዋል። መጥቶ እንኳን ስለኔ ምን እንደሆንኩኝ አልጠየቀኝም። በቃ እሷን ልጅ ነው የሚወዳት ማለት ነው። ለኔ ፊት እየሰጠኝ አይደለም ትላለች። ይሄ ሁሉ ነገር እየተፈጠረ ባለበት ጊዜ ግን አምናን ወዲያውኑ ተመልሶ ይመጣና የጸቡ መነሻ ማርያ እንደሆነች ቢያውቅም ግን እሷንም ለማጽናናት ወደ ክፍሏ ገብቶ ነበረ። አኩርፋና ይቅርታ ለመጠየቅ ጊዜ ባይኖረውም ግን ነገሩን አስረድቷት ይቅርታ ለመጀመሪያ ጊዜ ሲጠይቃት እሺ ብላ ተቀብለዋለች። አመሻሽ ላይም ክፍሏ ገብታ እየጠበቀችው በነበረበት ጊዜ እሱ ሳይመጣ ቀርቷል። ሌላው የባሮክ እናት ነኝ የምትለዋም ደግሞ አምናንና ቤሌን ውጪ ተቃቅፈው እያየች እንደነበረ ስታይ ሁለቱም የተለያየ ባልና ሚስት እንዳላቸውም እያወቀች እንዴት አንድ ላይ መሆናቸው በጣም ገርሟት ይሄ ነገርማ ጥሩ አይደለም እያለች ለሀያትየው ስትናገር ሰምታችኋል። ቀጣዩና 52 ወይም 53 ላይ የመጀመሪያው ነገር የምናየው ቀለበት ያደርግላታል። ባሮክ አምናንም ሳይነግረውም ሳያስፈቅደውም እናውቃለን። ባሮክ ቢያስፈቅደውም አምናን እሺ እንደማይለው ስለዚህ ራሱ በደመ ነፍስ ከዚህ በኋላ ፍቅረኛዬ ነች ብሎ ያንን ቀለበት አደባባይ ላይ ሁሉም እያየ ይሰጣታል። ቤሌን እምቢ ካለች እዛ ቤት ውስጥ የሚፈጠረውን ችግር ታውቁታላችሁ። ቤሌን እምቢ ማለቷ እዛ ቤት ውስጥ ልክ እንደ ነውረኛ ነው የምትታየው። መጀመሪያ ፍቅሩን ተቀበልሽው፣ አሁን ቀለበት ሲያደርግልሽ ለምን አትቀበዩም ትባላለች። ስለዚህ ባሮክ ብልጥ የሆነና ሀያቶቹም እዛ ቤት ውስጥ ትላልቅ ሰዎች ሲሰበሰቡ አውቆ ሆን ብሎ ተንበርክኮ ቀለበቱን ይሰጣታል። ቤሌን ይህንን ቀለበት የምትቀበል ከሆነ ሰርግም ሲመጣ ሳትወድ በግዷ ሰርጉን ትቀበላለች። ቀለበቱን ግን አይ በጭራሽን ያልፈልግም ካለች ለምን መጀመሪያ እንደ ፍቅረኛሽ ተቀበልሽው? አሁን ልጁን ለምን እንደምታሰቃዩ ክብር የሚባል ነገር ለወንዶች የለሽም ወይ ተብላ ከዛ ቤት ውስጥ ትገፋለች። አምናን ብቻ ነው ሚስጥሩን የሚያውቀው። በዚህ ምክንያትም እሷን ልክ እንደ ሌላ ጥፋተኛ ያዩዋታል። ከተቀበለችው ግን ቀለበቱን አምናን ብቻውን ያኮርፋታል፣ ሌሎቹ ደግሞ እሷን ያደንቋታል። ባሮክ ደግሞ አከታትሎ በዚሁ ትኩስ ዜና ላይ ወዲያውኑ በአንድ ሳምንት ሰርጉን ማድረግ ይፈልጋል። ባሮክ ይህንን ሲያደርግ አምናን ብቸኛው ሰው ነው የባሮክን ሰርግ ሊያስቆመው የሚችለው። የተለያዩ ዘዴዎችን ተጠቅሞ የባሮክን ሰርግ የማያስቆመው ከሆነ አምናንና ባሮክ ለመጀመሪያ ጊዜ ፊት ለፊት ይፋጠጣሉ በጸብ።
እስካሁን ድረስ ሲስማሙና አንዳቸው ለአንዳቸው በሆዳቸው ሌላ ቂም ቢኖራቸውም ግን ፊት ለፊት የሚያሳዩት ባህሪ አንተ ቅደም አይነት ባህሪ ነው። ሰርጉ የሚደረግ ከሆነ ባሮክ ሆን ብሎ እያወቀ ያንን ነገር እንዳደረገው ያውቃል። ምን ይታወቃል፣ እዛው ድረስ ደግሞ እቺ ሰነዱን ከውጭ የያዘችው ሴትዮ የሱን ማንነትና እውነተኛ ምን ሊያደርግ እዛ ቤት ውስጥ እንደገባ ለአምናን በዘዴም ቢሆን ታስረዳዋለች። እስካሁን ድረስም እየሞከረች ያለችው አምናንን መርዳት ነው። ለአምናን ግን በግልጽ መናገር አልፈለገችም። አይበለውና ሰርጉ ከተደረገ በኋላስ የመጀመሪያው ነገር አምናን በሷ ተስፋ እያጣ ይመጣል። ቤሊን ግን ነገሮች እንዳለ ምን ያህል እንዳጠፋችና ከዚህ በኋላ ማስተካከል እንደማትችል ሲገባት ከአምናን ጋር ያላትን ግንኙነት ለማቋረጥ ትሞክራለች። ቤሊን ማቋረጥ የምትፈልገው አምናን እንዳይጎዳና ራሷም በተስፋ ለማጨለም ስለማትፈልግ ብቻ ነው። መጀመሪያ እንደ ቀልድ በንዴትና በእልህ የገባችበትን ወይንም የባሮክን የፍቅር ግንኙነት ከተቀበለች ጊዜ ጀምሮ አሁን እስካደረገችውን የሰርጉ ሁኔታ ድረስ እንዳለ ስህተት መሆኑ ይረዳታል። አምናን ምንም እንኳን ከውጭ ሆኖ የሷን ነገር ባይገባውም ግን ቤሊን ይሄ ሁሉ ያደረኩት ነገር ለኔ ጥፋት ነው ብላ ታስባለች። ቢሆንም ግን ከአምናን ጋር ድጋሚ የመገናኘት ተስፋዋ እየጨለመ የሚመጣው ለአምናን በማሰብ እንጂ አምናን ከዚህ በኋላ ለኔ አይገባኝም ብላ አይደለም። ሰርጉ ከተደረገ በኋላ ባሮክ የሚፈልገውን ነገር ማድረግ ይችላል። አብሯት መተኛት፣ አንድ ቤት ማደር፣ ይዟት ከዛ ግቢ መውጣትም ጭምር። ይሄ ሁሉ መብት ስላለው ቤሌን በዚህ ሁኔታ ላይ ተስፋ ትቆርጣለች። ስለዚህ ያላት አማራጭ የምትወደውንና የምታፈቅረውን አምናንን እንዳይጎዳና ከዚህ በኋላ እንዳይጠብቃት እሱን የሚጠላውን ነገር እያደረገች እንዲጠላት ማድረግ ትፈልጋለች። ያን የምታደርገው አምናን እንዳይጎዳ ስለምትፈልግ ብቻ ነው። ታዲያ ይህ ሁሉ ጊዜ ባሮክ ይህንን ነገር እንዳለ የአምናን ቤት ውስጥ ሲያደርግ አምናን ዝም ብሎ የሚያየው ይመስላችኋል? አምናን ሁለት አማራጭ አለው። የመጀመሪያው ቤሌን እንዳደረገችው ልክ እንደ መጀመሪያ እልሃቸው ወዲያውኑ ማርያን ሊያገባት ይችል ይሆናል። ማርያም እንደለመደችው ከዚህ በኋላ ይወደኛል፣ ከዚህ በኋላ አምናን ጥሎኛ ሄድም ብላ ያጉል ተስፋዋን ታገኝና አብራው መኖር ትቀጥላለች። የቤሌንና የአምናን ጉዳይ ሲሳካላቸው ወይንም መልሰው ሲታረቁ ማርያ በጣም በከፊሉ ትጎዳለች። ያኔም እጇን አጣጥፋ ዝም አትልም። ሕይወቴን፣ ደስታዬንና ኑሮዬን የነጠቀችኝ ቤሌን ናት ብላ ከሷ ጋር ድጋሚ ሌላ እልህ ውስጥ ይገባሉ። ልትጎዳትም ትችላለች። በነገራችን ላይ የማርያን የኋላ ታሪክ የምታውቁት ነገር የለም። የሆነ ቀን ፍቅረኛዋ ነኝ ጥላኝ መታ ነው ወይንም ደግሞ እኔ አግብቻት እየኖርኩኝ ጥላ መታ ነው ብሎ አፈላልጎ ያንን ቤት ገብቶ እኔ የማርያ ፍቅረኛ ነኝ ብሎ አንድ ወንድ መተዋወቃቸው አይቀርም። ይሄም በቅርቡ ጠብቁ። ያኔ ሁሉም ነገር እንዳለ በራሱ ይስተካከላል ማለት ነው። ማርያም ብትሆን በራሷ ሜዳ ላይ የራሷን የገዛ ነጥብ ጥላ ከጨዋታው ውጪ ትሆናለች። የባሮክ ግን አሳሳቢ ሁኔታ ላይ የሚያደርገው ሙሉ ለሙሉ አምናንን ለመበቀል እዛ ቤት ውስጥ መኖሩ ነው። እነ ጄሪም በቅርቡ ወደዛ ቤት ይቀላቀላሉ። ሙስጠፋ ዋናው እስካሁን ድረስ ከዛ ቤት ያልወጣውና አምናንን ላናግር እፈልጋለሁ ብሎ ሙስጠፋ ሊያወራው የፈለገው ስለ ጄሪ ጉዳይ ነው። ሙስጠፋ ጄሪን ይዞ እዛ ቤት ውስጥ እድሜ ልኩን መኖር አይችልም። ጄሪም ብትሆን ከዛሬ ነገ እኔ ተጸጽቻለሁ፣ ፈጣሪ እንኳን ይቅርታ እንዲያደርግልኝ የፈለኩኝ ነው፣ እናንተም ቢሆን ፊት አትንሱኝ እያለች ነው። ጄሪ በዚህ የዋህነቷ እውነት ተቀይራ ከሆነ ግን ወደ አምናን ቤት መመለሱ አይቀርም። ሊመልሳት የሚፈልገው ሙስጠፋ ነው። ሙስጠፋ የሷ መቀየር ለሱ አሳማኝ ከሆነለት በኋላ ከዚህ በኋላ ሊያሳምነው የሚፈልገው አምናንን ይሆናል ማለት ነው። አምናንን ለብቻው ላናግር እፈልጋለሁ ሲለው ስለ ጄሪ ጉዳይ ሊያወራው ይፈልጋል። ምናልባት ሙስጠፋ ሊያሳምንባቸው የሚችሉ መንገዶች አሉ። ለምሳሌ ጄሪ ስለ ሲፈን የምታውቀው ነገር ስለሚኖር እሷን ወደዚህ ቤት መመለስ ለአንተም ጥቅም ነው ሊለው ይችላል። ጄሪ ግን ወደዛ ቤት መመለሷ ሁለተኛ እድሏና የመጨረሻ እድሏ ስለሆነ ብቻ ሳትወድ በግዷ እውነተኛ ባህሪዋንና የተመለሰችበትን ትክክለኛ ማንነቷን ትይዛለች። ያኔ ከቤሌን ጋር ትክክለኛ ጓደኛና በጣም ንጹህ ፍሬንድሺፕ ይኖራቸዋል ማለት ነው። ሁለቱ አንድ ላይ መሆኑ ማለት
ቤሌንም በሆነውም ባልሆነው አንድ ሰው ሊያጠቃት ቢመጣ እንኳን ብቻዋን አይደለችም፣ ጄሪ ታግዛታለች። የሲፈንን ጉዳይ እንግዲህ ከአምናን ጋር ይጨርሱ። ሲፈን ተመልሳ ከመጣች በጣም ትልቅ ጦርነት እዛ ቤት ውስጥ ይነሳል። የገዛ እናቱ የሞተችው በሲፈን ምክንያት ነው። ሲፈንን ካገኛት እንኳን ይቅርታ ሊያደርግላት ይቅርና በሕይወት እንድትቀጥል እንኳን አይፈልግም አምናን። በዚህ ሁኔታ ላይ እንዴት አንድ ላይ ሊገናኙ ይችላሉ? አምናን ገና የድርጅቱን ነገር ሳያስተካክል ሌላ ከዚህ በላይ ፈተና የሚመጣበት ከሆነ ነገሮች እንዳለ ውግጥንቅጣቸው ይወጣል። ብዙዎቻችሁ አስተያየት ስትሰጡ የነበረው የቤሌን ጉዳይ ላይ ማናቸውም ጣልቃ መግባት የለባቸውም፣ በተለይ ማርያና ባሮክ እዛ ድራማ ላይ ጭራሽ መግባት የለባቸውም እያላችሁ ነበረ። በጣም መጥፎ አይነት ባህሪ ሲያሳዩ የነበሩት ማርያም ሆነ ባሮክ ነገሩ በጣም ለእናንተ የሚያቃጥል አይነት ገጸ ባህሪ ነው ያላቸው። ባሮክም ቢሆን የገዛ ወንድሙ ስለሆነ ምናልባት ከዛሬ ነገ እውነተኛ ማንነቱን ተቀብሎት የገዛ ወንድሙን ላይ ጎዳውና አብሮት ለማገዝ ይቀጥል ይሆናል፣ ወይንም ባህሪው ሊቀየር ይችላል። እስካሁንም ድረስ ይህንን ባህሪውን የቀየረበት የልጅነት በቀሉ ስላለው ነው እንጂ ውስጡ እሱነቱ ወጥቶ ትክክለኛ ወንድሙን በንጹህ ፍቅር ከተቀበለው አንዳችም ነገር እሱ ላይ እንደማያስብ። የማርያ ጉዳይ ደግሞ ቀበጥ ናት። እሷን ሊፈታላት የሚችለው አንድ ነገር ብቻ ነው፣ የደበቀችው ውሽማ አሊያም ደግሞ የሆነ ፍቅረኛ ብቻ እዛው ቤት ድረስ መጥቶ እስኪያዋርዳት መጠበቅ ነው። የቤሌንና የአምናን ጉዳይ ግን ምንም እንኳን ፈተና ቢበዛበት የበለጠ እየጠነከሩ ይሄዳሉ እንጂ የሚሸነፉበትና የሚሰበሩበት ጊዜ አይሆንም። ክፍል 52 እና 53 ላይ እነዚህ ነገሮች እናያለን። እስካሁን ድረስ አብራችሁኝ ያላችሁ ሰዎች ካላችሁ ቪዲዮዎቼን ወዳችሁታልና ትልቁ ቻናሌ ላይ የምታውቁኝ ሰዎች ይህንን ቻናል ሰብስክራይብ ማድረጋችሁን አትርሱ። አሁን እስካለበት ድረስ 702 ሰብስክራይብ አለኝ። አይ ሆፕ ይሄ ቪዲዮ በደንብ ከታየ በኋላ 1000 ሰብስክራይብ እንደምንሞላ። እስከዛው ድረስ መልካም ጊዜ ላለው። በቀጣይ ቪዲዮ እንገናኛለን። እወዳችኋለሁ።